የአሜሪካ ጠቅላይ ፍርድ ቤት የትራምፕን የቀረጥ ጭማሪ ደንብ ውድቅ አደረገ። ትራምፕ ታማኝ አይደሉም ባሏቸው የአሜሪካ ጠቅላይ ፍርድ ቤት ዳኞች ላይ የግል ጥቃት ፈጸሙ። ነዋሪነቱን በመቀሌ ከተማ ያደረገው ጋዜጠኛ በትግራይ ክልል ዳግም ጦርነት ሊቀሰቀስ መሆኑን ገለጸ። አቀናባሪው ካሙዙ ካሳ ለጠቅላይ ሚኒስትሩ ያለውን አድናቆት ገለጸ። ውድ የአልቦ ዜና ተከታታዮችን የዕለቱ አርዕስተ ዜናዎች ናቸው። ቀጥለን በዝርዝር እናሰማችኋለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድትከታተሉን በአክብሮት እንጋብዛለን። የአሜሪካ ጠቅላይ ፍርድ ቤት የትራምፕን የቀረጥ ጭማሪ ደንብ ውድቅ አደረገ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በተለያዩ ሀገሮች ሸቀጦች ላይ የጣሉትን የቀረጥ ወይም የታሪፍ ጭማሪን የሀገሪቱ ጠቅላይ ፍርድ ቤት ዛሬ ውድቅ ማድረጉን ዶቼ ቬለ ዘግቧል። ወግ አጥባቂ ዳኞች የሚበዙበት የአሜሪካ ጠቅላይ ፍርድ ቤት ፕሬዝዳንት ትራምፕ የምጣኔ ሀብት አጀንዳቸውን ገቢር ለማድረግ የሚጠቀሙበትን የስልጣን መሳሪያ አግዷል። ትራምፕ ሀገራትን በቀረጥ ጭማሪ ለመቅጣት ለመበቀል የሚፈልጉትን እንዲያደርጉ ለማስገደድ የሚጠቀሙበት የዓለም አቀፍ አስቸኳይ የኢኮኖሚ ስልጣን IEEPA የተባለው ደንብ ነው። የአሜሪካ የመጨረሻው ፍርድ ቤት ዳኞች ዛሬ 6-3 በሆነ ድምጽ ባጸደቁት ውሳኔ ትራምፕ ተጨማሪ ቀረጥ እንዲጥሉ የIEEPA ደንብ ስልጣን አይሰጣቸውም ተብሏል። ፕሬዝዳንት ትራምፕ የIEEPA በተባለው ደንብ መሰረት በሀገራቱ ላይ እንዳሻቸው የቀረጥ ጭማሪ መጣላቸው ከዚህ ቀደም አንድ የአሜሪካ የበታች ፍርድ ቤት ህገወጥ በማለት ቀረጥ መጨመሩን እንዲያቆም ወስኖ ነበር። ይሁንና የትራምፕ አስተዳደር ለጠቅላይ ፍርድ ቤቱ አቤት በማለቱ ውሳኔው አልጸናም ነበር። ትራምፕ በሀገራቱ ላይ የጣሉት የታሪፍ ጭማሪ ተቀባይነት ባለማግኘቱ የተነሳ ታማኝ ያልሆኑ የአሜሪካ ጠቅላይ ፍርድ ቤት ዳኞች ላይ የግል ጥቃት ፈጸሙ። ይህም የሆነው የታሪፍ ውሳኔው ከተላለፈ በኋላ ነው። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ዓርብ ዕለት በዓለም አቀፍ ደረጃ የታሪፍ ቅነሳቸውን ባደረጉት የጠቅላይ ፍርድ ቤት ዳኞች ላይ ያልተለመደ የግል ጥቃት ፈጸሙ። ሁለት ተሿሚዎቻቸውን ጨምሮ በውጭ ጥቅም እየተነዱ ነው ብለዋል። ለሀገራችን ትክክል የሆነውን ለማድረግ ድፍረት ባለማግኘታቸው የተወሰኑ የፍርድ ቤቱ አባላት በጣም አፍር ያለው ሲሉ ትራምፕ በዋይት ሃውስ የፕሬስ ኮንፈረንስ ላይ ለጋዜጠኞች ተናግረዋል። ለህገ መንግስታችን በጣም አርበኞች ያልሆኑና ታማኝ ያልሆኑ ሲሉ በአንድ ወቅት ሞኞችና ውሾች ሲሉ መሳለቂያ አድርገው ተናግረውም ነበር። ጠቅላይ ፍርድ ቤቱ ባለፈው ዓመት ጥር ወር ከስልጣን ከወጡበት ጊዜ ጀምሮ ትራምፕን በከፍተኛ ሁኔታ ደግፏል እና የታሪፍ ውሳኔው የሪፐብሊካን ፕሬዝዳንት በወግ አጥባቂው የበላይነት በተያዘው ፍርድ ቤት ፊት የመጀመሪያው ትልቅ እንቅፋት ነበር። ትራምፕ ዳኞችን ኤሚ ኮኒ ባሬትስንና ኒል ጎርሱችን ሁለቱም በእርሱ ላይ ድምጽ የሰጡ ስለሆኑ ለከፍተኛ ፍርድ ቤት በመሾማቸው ተጸጽተው እንደሆነ ሲጠየቁ ትራምፕ ተጸጽቻለሁ ወይም አልተጸጸትኩም ለማለት እንደማይፈልጉ ተናግረዋል። ነገር ግን ውሳኔያቸው አስከፊ ይመስለኛል ብለዋል። እውነቱን ማወቅ ከፈለጉ ለቤተሰቦቻቸው የሚያሳፍር ይመስለኛል ሲሉ አክለው ተናግረዋል። ዋና ዳኛ ጆን ሮበርትስ፣ ኮኒ ባሬት እና ጎርሶቹ ሁለቱም ወግ አጥባቂዎች የትራምፕን ሰፊ ዓለም አቀፍ ታሪፎች ህገ ወጥ ነው በሚል 6-3 በሆነ ድምጽ የፍርድ ቤቱን 3 ሊበራሎች ተቀላቅለዋል ተብሏል። ትራምፕ የታሪፍ ግብር የመክፈያ ስልጣናቸውን ለማስከበር ድምጽ የሰጡ ወግ አጥባቂ ዳኞችን ክላረንስ ቶማስ፣ ሳሙኤል አሊቶ እና ብሬት ካናቫውን አመስግነዋል። ለጥንካሬያቸውና ለጥበባቸው እንዲሁም ለሀገራቸው ላሳዩት ፍቅር በድጋሚ አመሰግናለሁ ብለዋል። ትራምፕ በተለይ ለታሪፉ ውሳኔ ባለ 63 ገጽ ተቃውሞ የጻፈውን ካናቫውን ለይተው ብልህ ብለው ጠርተው በሱ በጣም እንደሚያከብሩትም ተናግረዋል። ፕሬዝዳንቱ ከውሳኔው ጀርባ የውጭ ተጽዕኖ እንዳለም ተናግረዋል። ፍርድ ቤቱ በውጭ ጥቅም ተዘዋውሯል የሚል እምነት አለኝ ብለዋል። በጠቅላይ ፍርድ ቤት ላይ ብዙ ተጽዕኖ አላቸው፣ በፍርሃትም ይሁን በአክብሮት ወይም በጓደኝነት አላውቅም ብለዋል። በአንድ ዘጋቢ በፍርድ ቤቱ ላይ የውጭ ተጽዕኖ ማስረጃ እንዳላቸው ሲጠየቁ ትራምፕ ታውቃላችሁ ሲሉ መልሰዋል። ምክትል ፕሬዝዳንት JD ቫንስ በታሪፍ ውሳኔው ላይ ድምጻቸውን ጨምረው ከፍርድ ቤት የመጣ ህገ ወጥነት ግልጽና ቀላል ሲሉ ጠርተውታል። በዋይት ሃውስና በጠቅላይ ፍርድ ቤት መካከል ያለው ውጥረት አዲስ አይደለም። የተበሳጨው ፕሬዝዳንት ፍራንክሊን ዲ ሩዝቬልት በአንድ ወቅት ፍርድ ቤቱን በዴሞክራቶች ታማኝነት ለማሸግ ማስፋፋት ሀሳብ አቅርበዋልም ተብሏል። ነገር ግን በኢሊኖይ ኦፍ ቺካጎ ዩኒቨርሲቲ የህገ መንግስት ህግ ፕሮፌሰር የሆኑት ስቲቨን ሽዊን ትራምፕ በግለሰብ ዳኞች ላይ ያደረሱት ያለ ምክንያትና አድ ሆሚነም ጥቃቶች የስልጣን ክፍፍልን መሰረታዊ አለመረዳት ያሳያሉ ብለዋል።
ከህጉ ትርጓሜው ጋር የሚጋጭ ማንኛውንም በጎ ፈቃደኝነት አለመግባባት በፍቺ ህገወጥ ነው ብሎ የሚያምን ይመስለኛል ሲሉ ሽዊን ለኤኤፍፒ ተናግረዋል። በተመሳሳይ ጊዜ ህጉን ከባድ ትርጓሜ ይጎድለዋል፣ በራሱ ፍቃድ ህጉ እሱ የሚፈልገው ነገር ነው ከማለት በስተቀር ዲሞክራሲ የሚሰራው በዚህ መንገድ አይደለም ብለዋል። ኬንያውያንን ለዩክሬኑ ጦርነት እየመለመለች ነው በሚል ክስ የቀረበባት ሩሲያ ውድቅ አደረገች። በኬንያ የሚገኘው የሩሲያ ፌዴሬሽን ኤምባሲ ኬንያውያንን በመመልመል በዩክሬን ግጭት ውስጥ እንዲሳተፉ እያደረገ ነው በሚል የቀረበባትን ወቀሳ ውድቅ ማድረጉን አስታወቀ። ኤምባሲው የካቲት 12 ቀን 2018 ዓ.ም ባወጣው መግለጫ የቀረበው ክስ አደገኛና አሳሳች የፕሮፓጋንዳ ዘመቻ አካል ነው ብሎታል። ኤምባሲው መግለጫውን ያወጣው የኬንያ የደህንነት ባለስልጣናት ለሀገሪቱ ፓርላማ ባቀረቡት ሪፖርት 89 ኬንያውያን በጦርነቱ ግንባር ላይ መሆናቸውን፣ 39ኙ መቁሰላቸውና 28ቱ ደግሞ ያሉበት አለመታወቁን መግለጹን ተከትሎ ነው። የኬንያ ፓርላማ መሪ ኪማኒ ኢቹንጓ ባቀረቡት ሪፖርት በናይሮቢ የሚገኘው የሩሲያ ኤምባሲ ባለስልጣናት ከስራ ቅጥር ወኪሎች ጋር በመመሳጠር ኬንያውያንን በሩሲያ ውስጥ የሰለጠነ የስራ ዕድል እንዳለ በማስመሰል አታለዋል ሲሉ ከሰዋል። በተጨማሪም ኤምባሲው ለእነዚህ ግለሰቦች የቱሪስት ቪዛ በመስጠት ወደ ሩሲያ እንዲጓዙ አመቻችቷልም ብለዋል። ኤምባሲው ለቀረበበት ክሶች በሰጠው ምላሽ ዘመቻው በቅርቡ በናይሮቢ በሚገኘው የሩሲያ ዲፕሎማሲያዊ ተልዕኮና በሰራተኞች ላይ ቀጥተኛ ክስ እስከ ማቅረብ መድረሱን ገልጾ ይህም ኬንያውያንን በጦርነት ውስጥ ተሳታፊ እንዲሆኑ ለማድረግ በሚከናወኑ ህገወጥ ሴራዎች ውስጥ ተሳትፈዋል የሚል መሆኑንም ጠቅሷል። ኤምባሲው መሰል ክሶችን በጽኑ ያወግዛል ያለው መግለጫው የሩሲያ መንግስት ባለስልጣናት የኬንያ ዜጎችን ወደ ሩሲያ ጦር ኃይል ለመመልመል በምንም አይነት ህገወጥ የቅጥር ተግባር ላይ ተሰማርተው እንደማያውቁም አረጋግጧል። ኤምባሲው አክሎም ለጦርነት ቪዛ እንዳልተሰጠና ከአታሊዎች ጋር እንደማይተባበር ገልጾ ሆኖም በሩሲያ በህጋዊ መንገድ የሚገኙ የውጭ ዜጎች በፈቃደኝነት ጦሩን መቀላቀል እንደሚችሉም ጠቁሟል። ኤምባሲው ስጋቶችን ለመፍታት ከኬንያ ባለስልጣናት ጋር ገንቢና ከፖለቲካ የጸዳ ውይይት ለመወያየት ዝግጁ መሆኑን ገልጾ ለዓመታት የዘገዩት የሰራተኛ ፍልሰትና የጸጥታ ትብብር ስምምነቶችን መጽደቃቸውን ግልጽ አሰራር ለመፍጠር እንደሚረዳም አመላክቷል። ይህ የኤምባሲው መግለጫ የወጣው ከ1000 በላይ ኬንያውያን ወደ ሩሲያ ጦር እንዲገቡ ተታለዋል የሚል ይፋዊ ሪፖርት መውጣቱን ተከትሎ በናይሮቢ ከፍተኛ ህዝባዊ ተቃውሞ እየተካሄደ ባለበት ወቅት ነው። ቤተሰቦች ለአልጀዚራ እንደገለጹት ዘመዶቻቸው ወደ ውጭ ያቀኑት የሞል ወይም የጥበቃ ስራ ለማግኘት በማሰብ ቢሆንም መጨረሻው ግን ግንኙነት በተቋረጠባቸው የጦር ግንባሮች ሆኗል ተብሏል። በአሁኑ ወቅት ቤተሰቦቹ ዜጎች ወደ ሀገራቸው እንዲመለሱና የቅጥር ሁኔታው እንዲጣራ ለውጭ ጉዳይ ሚኒስቴርና ለሩሲያ ኤምባሲ አቤቱታ እያዘጋጁ ይገኛሉም ተብሏል። ነዋሪነቱ በመቀሌ ከተማ የሆነው ጋዜጠኛ በትግራይ ክልል ዳግም ጦርነት ሊቀሰቀስ ነው የሚለውን ስጋት ተከትሎ ሰዎች በብዛት እየወጡ መሆኑን ለኢትዮጵያ ኢንሳይደር አረጋግጧል። ከክልሉ ወደ አዲስ አበባ የሚደረጉ የአየርም የየብስም ትራንስፖርት አማራጮች በጣም ቢዚ ናቸው ያለው ጋዜጠኛው በአውሮፕላንም በባስም ብዙ ሰው እየወጣ ነው ሲል ያለውን ሁኔታ አስረድቷል። ለኢትዮጵያ ኢንሳይደር ቃላቸውን እንደሰጡት የመቀሌ ከተማ ነዋሪዎች ሁሉ ጦርነትን በመስጋት ከትግራይ ክልል በብዛት እየወጡ ያሉት ወጣቶች ስለመሆናቸው ይናገራሉ። በፍጥነት መውጣት የሚፈልጉ ወጣቶች በክልሉ የአውሮፕላን ቲኬት ለማግኘት ቀናትን ላለመጠባበቅ ሲሉ ወደ አፋር ክልል ሰመራ በመኪና ሄደው ከዛ በአውሮፕላን ይጓዛሉ ይላል ጋዜጠኛው። አውቶቡስም እንደ ልብ እንደማይገኝና ቲኬት ቆርጦ ለመሄድ ቀናትን ሊያስጠብቅ እንደሚችል የሚናገረው ጋዜጠኛው በዚህ ምክንያት በመለስተኛ ተሽከርካሪዎች አቆራርጠው ወደ አፋር የሚገቡ ወጣቶች እንዳሉም ይገልጻል። ወጣቶቹ ትምህርትም ጭምር አቋርጠው ነው እየወጡ ያሉት ሲልም የሁለተኛ ደረጃና የዩኒቨርሲቲ ተማሪዎች ጭምር ከክልሉ እየሸሹ መሆኑንም ያብራራል። ዩኒቨርሲቲ የሚማር ወንድም እንዳለው የሚገልጸው ጋዜጠኛው ቤተሰቦቹ ትምህርቱን አቋርጦ ወደ አዲስ አበባ እንዲሄድ እየወተወቱት እንደሆነም በግል የገጠመውን አካፍሏል። ትንሽ ሁኔታውን እንየውና ካልሆነ ይሄዳል ብዬ ነው ያረጋጋኋቸው ሲልም ቤተሰቡ በጭንቀት ላይ እንደሆነ አክሎ ይገልጻል። በትግራይ ክልል ስላለው የጦርነት ስጋት ጋዜጠኛው ሲያስረዳ የኢትዮጵያ ሰራዊት ተጠግቷል፣ በትግራይ በኩልም ዝግጅቶች አሉ፣ በየቀበሌው ለጦርነት ተዘጋጁ ተብሎ ተነግሯልም ብሏል። አቀናባሪው ካሙዙ ካሳ ለጠቅላይ ሚኒስትሩ ያለውን አድናቆት ገለጸ።
በርካታ ዜማዎችን በማቀናበር የሚታወቀው የሙዚቃ አቀናባሪ ካሙዙ ካሳ ለሀገሪቱ መሪ ያለውን ከፍተኛ ክብርና ድጋፍ ገልጿል። ካሙዙ ካሳ ባሰፈረው አስተያየት ጠቅላይ ሚኒስትሩ ኢትዮጵያ ብቻ ሳይሆኑ ሙሉ አፍሪካን መምራትና መለወጥ የሚችል ንጹህና ድንቅ መሪ ሲል ገልጿቸዋል። አክሎም እውነት ካንተ ጋር ነው በሚል ያለውን ጽኑ ድጋፍ በድል ምልክት አጅቦ አጋርቷል። የኪነ ጥበብ ባለሙያዎች በሀገሪቱ ጉዳዮች በመሪዎች ላይ ያላቸውን አቋም በግልጽ ማንጸባረቃቸውን በሾቢዝ ዓለም የተለመደ ሲሆን የካሙዙ ካሳ አስተያየትም በተከታዮቹ ዘንድ መነጋገሪያ አድርጎታል። ውድ የአልቦ ዜና ቤተሰቦች ለዛሬ ያዝናቸው ዜናዎች እነዚህን ይመስሉ ነበር። በቀጣይ እስክንገናኝ ድረስ መልካም ቀን።